ሰላም ሰላም ሰላም። ዛሬ የቻርሊ ቻፕሊን የመጀመሪያውን ባለሙሉ ጊዜ ፊልም ዘ ኪድ የተሰኘውን ኮሜዲንና ትራጀዲን በአንድ ላይ የያዘ ድንቅ ፊልም እንመለከታለን። ቻርሊ ቻፕሊን ራሱ ጽፎ ራሱ ዳይሬክት ያደረገው ትወናውንም ራሱ በደንብ የተጫወተውና ሙዚቃውን ያቀናጀው ሥራ ሲሆን በጊዜው በጣም ስኬታማ የነበረ ፊልም ነበር። እንጀምር። ፊልሙ አንዲት ወጣት ሴት ከአንድ የቻሪቲ ሆስፒታል ልጅ አቅፋ ስትወጣ ይጀምራል። ይህች ሴት ከትዳር ውጪ ልጅ ወልዳለች። በዚያን ጊዜ ትዳር ሳይዙ ልጅ መውለድ በጣም አሳፋሪ ድርጊት እንደሆነ ተደርጎ ይታሰብ ነበር። የሕፃኑ አባት ሰዓሊ ነበር። ተጣልቷት ትቷት ሄዷል። ይህች ምስኪን ሴት ከሆስፒታል ከወጣች በኋላ ልጇን በእጇ ይዛ ትቆያለች። ድህነት፣ የማኅበረሰብ ጫናና የልጇ አባት አብሯት አለመሆኑ ልቧን ክፉኛ ያደመዋል። በጣምም ታዝናለች። በፓርክ ውስጥ ተቀምጣ ልጇን ትመለከታለች። እናትነቷ ቢያሰቃያትም ለማሳደግ ግን ወኔ ከዳታል። በመጨረሻም ልጇን ማሳደግ እንደማትችል ስትረዳ ሰው ሳያያት በጊዜው ቅንጡ በሚባል መኪና ውስጥ እባክዎን ይህንን ልጅ ይውሰዱትና ያሳድጉት ከሚል ደብዳቤ ጋር ጥላው ትሄዳለች። ነገር ግን ሁለት ሌቦች ሕፃኑ ልጅ የተተወበትን መኪና ይሰርቃሉ። በድንገትም ሕፃኑ ሲያለቅስ ተበሳጭተው በጎዳና ላይ በቆሻሻ መጣያ አጠገብ ይጥሉታል። ከዚያም ቻርሊ ቻፕሊን በዚያ መንገድ እየተራመደ ያለ የሚጮህ ሕፃን ልጅ ድምፅ ይሰማል። ሕፃኑንም አንስቶት የጣለው ሰው ካለ በማለት ብዙ ደከመ። ለአንዳንድ ሰዎች ሊሰጠውም ይሞክራል። በመጀመሪያ ወደ አነሳበት የቆሻሻ መጣያ ወስዶ ሊጥለውም ሲሞክር ይታያል። በመንገድ ዳር ካለ የፍሳሽ ቦይ ውስጥ ሊጥለውም ይሞክራል። ነገር ግን የደብዳቤውን ይዘት ሲያነብ ልቡ ይንሰፈሰፋል። ልጁን ወደ ትንሽ ቤቱ ይወስደዋል። ስሙንም ጆን ብሎ ይሰይማል። በቤት ውስጥ የልጅ አልጋ ይሠራል። የቡና ማጣሪያውንም እንደ ጡጦ መጠጫ ይጠቀማል። የቻርሊን የአባትነት ስሜት በእጅጉ እንመለከታለን። የሕፃኑ ልጅ እናት ልጇን ወደ ጣለችበት አካባቢ በመሄድ ልጇን መፈለግ ትጀምራለች። በቁጭት ተነሳስታ ምናልባትም ከአሳዳጊዎቹ ጋር ባገኘው ብላ። ከ5 ዓመት በኋላ ቻርሊ ቻፕሊንና ልጁ አብረው እየኖሩ ይታያል። በድህነት ቢኖሩም ፍቅራቸው በጣም የሚገርም ነበር። ልጁ መስኮቶችን በድንጋይ እየወረወረ ይሰብራል። ቻርሊ ቻፕሊን ደግሞ አዲስ መስተዋትና የመስታወት ማጣበቂያውን ይዞ ይመጣና እኔ እሰራላችኋለሁ በማለት ገንዘብ ያገኛሉ። ይህ ቀልድ ቢመስልም በጣም ብልህነት የተሞላበት ዘዴ ነበር። ድህነትን እንዴት በቀልድ እንደምንቋቋም ያሳያል። ሌላው ቀልድ ልጁ ከሌላ ልጅ ጋር ይጣላል። የዚያኛው ልጅ አባት ግዙፍ ሰው ሲመጣ የግዙፉን ሰውዬ ልጅ እንደ አሸናፊ ያሳያል። እነዚህ ትዕይንቶች የቻርሊ ቻፕሊንን ቀልድና ርኅራሄ እንዴት አብረው እንደሚሄዱ ያሳያሉ። ቻርሊ ልጁን በጣም ይንከባከባል። ሁለቱም አንድ ላይ ይተኛሉ፣ አብረው ይበላሉ። ልጁ ቻርሊን አባቴ ብሎ ይጠራዋል። በዚህ መካከል የልጁ እናት ታዋቂ ሴት ትሆናለች። ልጇን አጥብቃም መፈለግ ትጀምራለች። ድሆች በሚኖሩበት አካባቢ ጭራሽ እዚያው እነ ቻርሊ ቤት በር ላይ ልጆችን ትረዳለች። ነገር ግን ልጇን አትለየውም። አንድ ጊዜ ልጁ ከእናቱ ጋር ይገናኛል፣ ግን አይተዋወቁም። ይህ ቦታ በጣም ልብ የሚነካ ነው። አሁን ታሪኩ ወደ ጥልቅ ስሜት የሚገባበት ነው። እናትየው ጆንን ልጇ እንደሆነ ሳታውቅ ተሸክመው መጥታ መታመሙን ለቻርሊ ነግራው ትሄዳለች። ትኩሳት ይይዘዋል። ቻርሊ ቻፕሊን ደግሞ ዶክተር ይጠራል። ዶክተሩ ወደ እነ ቻርሊ ቤት ሲመጣ ወደ ድሃ ቤት መምጣቱን የሚያሳይ ንቀት ይታይበታል። ዶክተሩ ቻርሊ የልጁ እውነተኛው አባት እንዳልሆነም ይረዳል። ልጁም ትክክለኛ ሕክምናና ክትትል እንዲያገኝ በሚል የሕፃናት መጠለያ ኦርፋን አሳይለም ሰዎችን ይጠራል። ልጁን ለመውሰድም ይወስናል። በዚህ ትዕይንት ልጁ አባቴ ብሎ ይጮኻል። ቻርሊ ቻፕሊን የሞት ሽረት ትግል ያደርጋል። ሊያጣው ሲቃረብ እንባው ይፈሳል። ይህ ቅጽበት በዓለም ላይ ካሉ ምርጥ ስሜታዊ ትዕይንቶች አንዱ ነው። የአባትና የልጅ ፍቅር ምን ያህል ጠንካራ እንደሆነ የሚያሳይ። ቻርሊ ልጁን ለመመለስ ይሞክራል። ቻርሊ በጣሪያዎች ላይ ሮጦ የመጠለያውን ትራክ ይከተላል። በመጨረሻም ልጁን ይዘው በሚሄዱበት መኪና ላይ ዘሎ ይወርድና ልጁን ያገኘዋል። ሰዎቹንም ይጋፈጣል፣ ልጁን ይቀበላል። ሁለቱም እጅ ለእጅ እያያዛሉ፣ ይተቃቀፋሉ። እናትየው ወደ እነ ቻርሊ ቤት የሕፃኑ የጆን ጤንነት እንዴት እንደሆነ ለመጠየቅ ስትመጣ ወደ ሕፃናት መጠለያ እንዲሄድ ሰዎችን የጠራውን ሐኪም በር ላይ አግኝታው ያን ጊዜ ሕፃኑን መኪና ውስጥ ትታው ስትሄድ የጻፈችውን መልእክት ይሰጣታል። በዚህ ጊዜ
ታሞ አቅፋው ያመጣችው ልጅ የሷ ልጅ እንደሆነ ትረዳለች። እናቱ ልጇን መፈለጓን ትቀጥላለች። በመጨረሻው ትዕይንት ቻርሊና ልጁ ወደ እናትየው ትልቅ ቤት ይገባሉ። እናቱም ታገኛቸዋለች። ሁሉም አንድ ሆነው ይቀጥላሉ። ፊልሙም በደስታ ያበቃል። ይህ ፊልም ስለ ፍቅር፣ ስለ አባትነት፣ ስለ ድህነትና ስለ ማህበረሰብ ብዙ ይናገራል። ቻርሊ ቻፕሊን እዚህ ፊልም ላይ ኮሜዲንና ስሜትን በጥሩ ሁኔታ አዋህዷል። የዚህ ቻናል ተከታታዮች ፊልሙን ካያችሁ በኋላ አስተያየታችሁን ኮሜንት መስጫ ውስጥ ጻፉልኝ። እናም የትኛው ትዕይንት በተሻለ ሁኔታ እንደነካችሁ ትነግሩኛላችሁ። ሌሎች ሪካፕ እንዲሰሩ የምትፈልጓቸውን ፊልሞችም ጠቁሙኝ። ላይክ እና ሰብስክራይብም አድርጉ። እስከሚቀጥለው ቪዲዮ ሰላም፣ ፍቅርና ተስፋ ከእናንተ ጋር ይሁን።